Itoophiyu daga dagoominna mannihu biinfillinke duuchaho kuri'unnino mimmito ayirrisama wosincho adhineemmo amanyoti bayraho Itoophiyu daga qacce qamattete geeshsha qaensa daye wosincho adhite koyisidhanno baxillunna arisidhannohu noonke hornyubba mereerinnino kullanniho Sidamu daga hattono Hawaasi quchumi teessanono tenne lamalara jawa wosincho hakkoe budinna amanyoti hattono hornyi garinni adhite koyesidhe sa'ino tonala malki doyichora harinsonni daganna dagoomo ayyaana boca salimina honse arara daatanonke techo kittawonkenni ayyaana ayrisate daye wosina wosinsininna geegisini Sidamun budinna amanyoti laonni hattono Itoophiyi manke bowirrera noosi qeecha ayyaanu beeqqaanonna hattono quchumu teessano hasaawinse kittaawu qixxeessinommona ledonke keeshtinara koyishinke arrinyunniti የመጡትን በአጠቃላይ በአንድነት ሆነን እየተቀበል የኛን እንኳን ደህና መጣችሁ እያልን እየተቀበልን ያለንበት ሁኔታ ነው። እንደ ሐዋሳ ከተማ ያው ከሌ የምንባባለው የለም ሁላችንም በአንድነትና በፍቅር ነው የምንኖረው። የሲዳማ ክልል እንደመሆኑ የከሌ ክልል አንልም። አጠቃላይ እንደ አንድነታችንን አጠናክረን ያው እንደ ድሯችን ነው የምንኖረው የተለየ ነገር የለም እና ፍቅራችን ያው ከአኗኗራችን የመጣ ነው። ሁሉም እንግዳ ተቀባይ ነው እና በዛ ነው በአንድነት እየኖርን ያለነው። ሲዳማ ባሾ ወሲንቾ በጣሆ ማናዲ ሜጣሆ ጊዶሲ ከፈነ አማዳሆ ዳኖ ወሲንቾ ነው አርኙ አጣሆ ለወጋ ዳሴ አጣኖ ጣወሲናኖ ዳሴ ናንከ ፉሌቲ ራብነ ከተሙ ክፍል ከተሙን ተወጣጣነ አጥና ነውሞ አናሳ የለበስነው ልብስ የራያ ነው የራያ ልብስ ለብሰን ዌልካም ያልናቸው ነው ማለት ነው እንግዳ እየተቀበልን በእንግዳ ተቀባይነት አንታማም እንግዳ እንቀበላለን እኛም ልንቀበል ነው እንደዚህ ሆነን የወጣነው እና ሰላም ሀገሩም ሰላም ሆኖ ደስ ብሎናል ብቻ የመጣውም ሰው ማንንም የተከፋ የለም እስካሁን የሐዋሳ ድባቡ በጣም ደስ የሚል ነው ምክንያቱም እንደዚህ አይነት ከዚህ በፊትም ምን ውስጥ እንደነበር ነው ከዛ አሁን ነፃ ሆኖ አንድነታችን ስናከብረው ለመላ ኢትዮጵያ ምስጋናዬን አቀርባለሁ ደስ ባለ ሁኔታ ነው አሁን እየተቀበልን ያለ ነው ድሮም አገራችን ሐዋሳ የሲዳማ ክልል እንግዳ ተቀባይ ነው ባህሉን ያውቃል ወጉን ያውቃል ፍቅር አለው አገራችን ደግሞ ሰላም ናት ሰላም ይረጠም ሰላም ይወረደባት ከተማ ስለሆነች በጣም ደስ ብሎን ተቀበለናል በጣም ደስ ይላል አሁን የባስ እንደውም ፍቅር እየጨመረ ይሄዳል ብዬ አስባለሁ ውድ እንግዶቻችን
የክልላችን ነዋሪዎች እስካሁን በቤተሰባዊ ፍቅር ተቀብሏችሁ ያስተናገዷችሁ ይገኛሉ። ስለሆነም ከበዓሉም ባሻገር እስከፈለጋችሁት ጊዜ ድረስ ቆይታችሁ የማይረሳ ትዝታ ፈጥራችሁ መሄድ እዚህ መቅረት ከፈለጋችሁም ኢትዮጵያ ሀገራችሁ ሲዳማ ቤታችሁ ስለሆነ ከኛ ጋር በፍቅር መኖርና መስራት እንደምትችሉ ያረጋግጥኩኝ ተዝናኑ ተደሰቱ እላለሁ። ሁላችንንም እንኳን በሰላም አደረሰን ማለት እወዳለሁ። ኢትዮጵያ የብሔር ብሔረሰቦች ሀገር ናት። ብሔር ብሔረሰቦችን መብት፣ እኩልነት፣ አብሮነት በዛ ውስጥ ደግሞ ጠንካራ አንድነት በመገንባት ዘላቂ ሰላማችንን ለማረጋገጥ እጅግ በጣም ወሳኝ ነው። ጠንካራ ሀገር ለመገንባት እጅግ በጣም ወሳኝ ነው። እዚህም እንግዲህ አዋሳ ከተማ ስንደርስ እጅግ በጣም ደማቅ በሆነ ኢትዮጵያዊነትን በሚገልጽ ከፍ በሚያደርግ የኢትዮጵያ ልጆች በሚሰባሰቡበት ሁኔታ ውስጥ ደማቅ አቀባበል ተደርጎልናል። ለዛ የሲዳማ ክልልና የአዋሳ ህዝብን አመራሩንም ከልብ ማመስገን ወዳለሁ። እጅግ በጣም ደማቅ የሆነ አቀባበል ነው የተደረገልን። ለተደረገልን አቀባበል የክልሉን ህዝብ የክልሉን መንግስትና በአጠቃላይ ለበዓሉ አዘጋጆች የከበረ ሰላምታ ለማቅረብ ወዳለሁ። የሲዳማ ክልል አመራር የአዋሳ ከተማ አስተዳደርና ህዝብ በዓሉ ፍጹም ሰላማዊ ሆኖ እንዲጠናቀቅ ላበረከቱት ከፍተኛ አስተዋጽኦ እጅግ የላቀ ምስጋና ይገባቸዋል። የሲዳማ ክልል መንግስት ይህንን በዓል ለማክበር ኃላፊነቱን ከወሰደ ጀምሮ በዓሉ በዚህ መልክ ደማቅና የተሳካ እንዲሆን በሁሉም መስክ ላደረገው አስተዋጽኦ መላው የሀገራችን ብሔር ብሔረሰቦች ኮርተውባቸዋልና እንኳን ደስ አላችሁ ማለት እፈልጋለሁ። የአዋሳ ከተማ ነዋሪዎች፣ የሲዳማ ክልል መንግስት እንዲሁም የሲዳማ ሀገር ሽማግሌዎች በቄጠላ በአጠቃላይ ላደረጋችሁልን አቀባበል ለነበረን ቆይታ የኢትዮጵያ መንግስት መላው የኢትዮጵያ ህዝብ በእጅጉ ያመሰግናችኋል። Boca salemina onse lame kumenna tona onte tona la malkiddo echora harinsonni daganna dagomo ayyana ayrisate ifedri tapau ministericha Dr. Abiy Ahmed halendanna ministrotu balante qoqqobba presidentotinna kuchumate kantiboti diplomatete dagominna hattono balante dagominna manriqwamano beqitino kunni ayyanira hawasi kuchumi teessano hundi rosamino sidamu wosincho adinanni budi amanyoti nino koisidino የተቀበልናቸው ያለው በራሳቸው በብሔራቸው በዳንሳቸው በሙዚቃቸው አንድ አይነት ተመሳስለን ነው የተቀበልናቸው። ይሄ ማለት ኢትዮጵያ አንድነታችንና እኩልነታችን የሚገልጽ ነው። አንዱ ከአንዱ እንደማያንስ ሁላችንም አንድ መሆናችን በራሳቸው ሙዚቃና በራሳቸው ባህል መሰረት ነው። አለባበሳችን ቢለያይ ባህላችሁ ባህላችን ነው አንድ ነን ኢትዮጵያ በሚል በአንድ መንፈስ ነበር ያከበርን የነበረው። ኢትዮጵያው ቃጨ ማደዳን ነው ማንያ ባባቴው ባልቾማን ሰደገን ነው ካቢራ ዳይሌልሻን ነው ከወተ ኡሚ
umihunni mannu taallonye buunxay ha'neemmo doogo ikkita mannu taalo ikkiyota ku ibi ajoo ikkita baalunku mitto ikkiyota hattee buunxeemmota ikkita layinki meeshsho qole la'neemmoti babbaxxeyo fakkana balchoomino konne balchooma kayinni ane balchoomi ledo magarinni xaadanno ga'a daannoote hatte gobbo gosinchimma hareemmoote ani maati afa dandeemmahu hiikkuyi garinniiti gala dandeemmahu yinayita seekkine buunxe anfeemmohanna hagiirsiisanno ada Itoophiyu geeshshirichi noosi jawurnoosi illete la'ne hee'noommo daafira korkaatuno televizhiinete la'atenninna macciishshatenni baxxeyoha ikkanno daafira konne ikkeyo daafira babbaxxeyo rosichooti adhinannihuna konni garinni tini kuni ayyaaninke ሱፋይ ሀሮምሮ አነገደ አጊርሲሳይ አይካን ሁላችንም አንለም ሁሉም አንድ እንደሆነ እናምናለን አንድነትን እናምናለን ክፍፍል የለም ለምሳሌ በአዋሳ ላይ ክፍፍል የለም በሌላውም ክፍፍል ሰላም ስለሆነች የኛ ከተማ የፍቅር ከተማ ናት ሁሌም ሰላም ናት ሰርተን እንገባለን ልጆቻችን ተምረው ይገባሉ ባሎቻችን ሰርተው ይገባሉ የሰላም ከተማ ናት ነው ምለው ወደፊት እንግዲህ እግዚአብሔር ያውቃል ከተማችን በአንደኛ ሆና ታውቃ አንደኛ በአፍሪካ አይደለም በዓለም ደረጃ አንደኛ ትሆናለች አዋሳችን ያምናለሁ በህዝቦች ዘንድ የጋራ ሆነ ኢትዮጵያዊ ስነ ልቦና ይገነባል መቀራረብንና መተማመንን ይፈጥራል አንድነቷ የተጠበቀ ሰላሟ የተከበረና ልማቷ የተጠናከረ ሀገር እንድትኖረንም የራሱን አስተዋጽኦ ያደርጋል 17ኛውን የኢትዮጵያ ብሔረሰቦች ቀን ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል መሪ ቃል ስናከብር ብዝሃነት ላይ የተመሰረተ ህብረተሰባዊ አንድነት ህብረ ብሔራዊ አንድነትን በማጠናከር ዘላቂ ሰላምን ማስፈንና ቀጣይነት ያለው ልማትን ማፍጠን ይቻል ከሚል የመነጨ ሐሳብ ነው የዘንድሮው የኢትዮጵያ ብሔረሰቦች ቀን የሚከበረው በአገራችን ተከስቶ የነበረውን ግጭትና ጦርነት በሰላምና በድርድር ለመፍታት መንግስታችን አዎንታዊ እርምጃ እየወሰደ ባለበት ማግስት በመሆኑ የኢትዮጵያ ህዝቦች ችግራቸውን በራሳቸው አቅም የሚፈቱ መሆናቸውንና ታላቅነታቸውን ለዓለም ባስመሰከሩበት ማግስት በመሆኑ የተለየ ያደርገዋል የተከበሩ ጠቅላይ ሚኒስትር ክቡራን የበዓሉ ታዳሚዎች መላው የሀገራችን ብሔረሰቦች ሁላችንም እንደምንገነዘበው ኢትዮጵያ ባዕዳን ሊጩንብን ለቋመጡት የራስን ያልሆነ ማንነት ያልተንበረከከች ለብዙ ዘመናት በራሷ ነባር ያስተዳደር ቅርጽ ብዝሃ ማንነቶቿን ከሀገራዊ አንድነቷ ጋር አስተሳስረና አዋዳ የቆየች ብዝሃነቷ ለአንድነቷ ብርታት አንድነቷ ለብዝሃነቷ ጉልበት የሆኗት ህብረ ብሔራዊ ሀገር ናት የጋራ ቤታችንን በጽኑ አለት ላይ ለማቆምም አንድነቷ ምሰሶ ብዝሃነቷ ደግሞ ለአንድነቷ ደጋፊ ወጋግራዎች ሆነው አገልግለዋል እኛ ኢትዮጵያውያን ብሔረሰቦች ሀገራችን ሉዓላዊነቷ እንዲከበር ሁላችንም የየበኩላችንን ድርሻ ከመወጣታችንም በላይ በኢትዮጵያ ሀገረ መንግስት ግንባታ አሻራችንን አስቀምጠናል በሀገራችን ለሩብ ምዕተ ዓመት የቆየው ህብረ ብሔራዊ ፌደራል ስርዓት ከተጀመረ አንስቶ ለብሔረሰቦችና ህዝቦች ራስን በራስ የማስተዳደር መብት በህገ መንግስቱ ማገናጸፉ እንደ መልካም የሚቆጠር ቢሆንም ከተገባበሩ ጋር ተያይዞ ዲሞክራሲያዊና ፍትሃዊነትን በማረጋገጥ እውነተኛ የፌደራል ስርዓት ስንገነባ ቆይተናል ለማለት አያስደፍርም በተለይም ለሀገረ መንግስት ግንባታ የሚያግዙ የጋራ ሴቶችን ለማጠናከርና ብዝሃነትን ያከበረ አንድነት ከማጽናትና ከማክበር በህዝቦች መካከል ከጥርጣሬ ይልቅ መተማመንን እንዲሰፍን ከማስቻል ይልቅ እርባና ቢስ አገኛ ትርክቶችን ፈርጆ በማስተራጨት በሀገራችን ለዘመናት ጸንቶ የኖረውን የአብሮነት መንፈስ በመሸርሰርና የሰላም እሴቶችን በማጥናት አስተዋጽኦ በማድረግ ዋጋ አስከፍሎናል ይህንም ባለፉት 4 ዓመታት የለውጥ ዓመታት ከዚህም ከዛም እየተከሰቱ ላሉ ግጭቶች እንደማቀጣጠያ
ባሩድ ሆኖ እያገለገለ ይገኛል። ህብረ ብሔራዊ የፌዴራል ስርዓት መርጠን መከተላችንና መተግበራችን በአገር መንግስት ግንባታ የኢትዮጵያ ብሔር ብሔረሰቦች ተሳትፎና ተጠቃሚነት ያረጋግጣል እንጂ ለልዩነቶች ምክንያት በፍጹም ሊሆን አይችልም። ችግር እየሆነ ያለው እውነተኛ ፌዴራሊዝምን በመተግበር በሚከሰት ግድፈት ነው። መንግስት ባለፉት 4 ዓመታት በአገራችን እውነተኛ የፌዴራል ስርዓት እንዲገነባ የተለያዩ ሪፎርሞችን ተግባራዊ እያደረገ ከመሆኑም በላይ ረጅም ጊዜ ያስቆጠሩ የህዝቦችን የራስን በራስ የማስተዳደር ጥያቄ በህዝቦች ተሳትፎ ምላሽ እየሰጠ ይገኛል። ለዚህ ማረጋገጫውም የዛሬውን በዓል የምታስተናግደው አዲሲቷ ሙሽራችን የሲዳማ ክልል ማሳያ ናት።